የክርስትና እምነት መታወቂያው ፍቅር ነው። እግዚአብሔር ፍቅር ስለሆነ እኛ ደግሞ የክርስቶስ የእግዚአብሔር ልጆች ከሆን መፋቀር አለብን፣ መዋደድ አለብን፣ መረዳዳት አለብን፣ መተዛዘን አለብን። በዚች ምድር ላይ ስንኖር እግዚአብሔርን አስደስተን እኛም ተደስተን የእግዚአብሔር ልጆች ሆነን ክርስቲያን የተባልነው የክርስቶስ ተከታዮች ስለሆነ ነው። ስሙ ብቻ ነው የያዝነው ወይስ ተግባሩንም ጭምር ነው? ፍቅርን ከክርስቶስ ትሕትናን ከማርያም ያልተማረ አገልጋይ አይሆንም ምሳሌ ይውረድ ከአትሮኖስ ላይ። ሶስት ሰዎች ስንት ሰዎች? ሶስት ሰዎች በመድኃኔዓለም ፊት ለፊት ኃጢአት ሰርተው ሊፈረድባቸው ቆሙ። ስንት ሰዎች? በመድኃኔዓለም ፊት ለፊት የቆሙት እርቃናቸውን ነው። በጎ ምግባር የላቸውም ነበር። ኃጢአት ሰርተዋል፣ ንስሐ አልገቡም፣ ሥጋውና ደሙን አልተቀበሉም። በዓለም በተድላና በደስታ ብቻ ነው የኖሩት። ሞትሰ ግብተ ይመጽእ ከመሰራቂ፣ ሌባ በየትኛው ሰዓት እንደሚመጣ እንደማናውቀው ሌባ ነው። ሞት ሌባ ተብሏል። ድንገት ተጠሩና በመድኃኔዓለም ፊት ሶስት ሰዎች ቆሙ። እናንተ ቤተክርስቲያንን ያልሰማችሁ፣ መምህራንን የናቃችሁ፣ መጻሕፍትን ያቃለላችሁ፣ ከንስሐ ይልቅ ዓለም ውስጥ ያለውን ተድላ ደስታ የመረጣችሁ አላውቃችሁም። ሁሩ እምኔ፣ ከእኔ ሂዱልኝ፣ ወግዱልኝ። ለሰይጣንና ለመልእክተኞቹ የተዘጋጀውን ገሃነም ትወርሳላችሁ፣ ወደ ሲኦል ሂዱ አላቸው መድኃኔዓለም። አንደኛው ነፍስ የሲኦልን ደጅ ከፊት ያይ፣ እሳቱ አይጠፋም፣ ትሉ አንቀላፋም፣ ወደዛ ውስጥ እንዴት ሆኜ ነው ምገባው እያለ እያነባ እያለቀሰ ምን አለ ቤተክርስቲያንን ብሰማት፣ ምን አለ መምህራንን ብሰማ፣ ምን አለ መጻሕፍትን ብሰማ እያለ እየተጸጸተ ተፈርዶበታልና ወደ ሲኦል ጉዞ ማድረግ ጀመረ። መድኃኔዓለም ግን በዙፋኑ ሆኖ ያየው ነበር። ይሄን በምህረቱ ይሄን በይቅርታው ይሄን እና ሁለተኛዋ ነፍስ አንቺ ሚጂ አለ። ሁለተኛዋ ነፍስ ግን ወደ መሬት ጎንበስ ብላ መሬቱን እያየች እንባዋን እርግፍ እያደረገች መሄድ ጀመረች። ሶስተኛዋም ነፍስ ተፈረደባት። አንቺ ሚጂ ወደ ሲኦል አላት መድኃኔዓለም። እሷ ደግሞ የሲኦልን በር አላየችም፣ መሬትም አላየችም። ወደ ኋላ ዞራ መድኃኔዓለምን እያየች እያለቀሰች መሄድ ጀመረች። ማንን እያየች? እዚህ ስትመጡ ማንን እያያችሁ መጣችሁ? ተማሃሩ እምኔ እስመ የዋህ ውእቱ ልቤ፣ ከእኔ ተማሩን ያለው መድኃኔዓለም። እኔ ዛሬ በቃል አስተማርኳችሁ፣ በሕይወት ላላስተምር እችላለሁ። በቃል አውርቼላችኋለሁ። የኔን ሕይወት አይደለም ማየት ያለባችሁ፣ ተናጋሪው እግዚአብሔር ነው። ማን ነው ተናጋሪው? ማን ነው? እና በጣም የሚገርም ነው። ልክ ሶስቱም የሲኦል ደጅ ላይ ሲደርሱ መድኃኔዓለም ቁሙ አላቸው። መከራውን ያቆምልህ። ምን አላቸው? ቁሙ ተጠየቁ አላቸው። ተጠየቁ። ምን ተገበርኪ? ተጠየቂ። አይቴ ነበርኪ? ተጠየቅ። ምን ተገበርከ? ተጠየቅ። አይቴ ነበርከ? የት ነበርክ? ምን ሰራክ? የት ነበርሽ? ምን ሰራሽ? አለ መድኃኔዓለም። ጥያቄ ጠየቀ። ከማን ብሔር ነበርሽ አይልም። ምንኛ ቋንቋ ስትናገር ቆየሽ አይልሽ። የሥራ ፖዚሽን ምንድነው አይልም። ተምራል አልተማርክም አይልም። የሰማችሁ ይናረ ምን ሰራክ ይላል። የት ነበርክ ይላል መድኃኔዓለም። አሁን የምትመልሱትን አግኝታችኋል። የት ነበራችሁ? የታመሻችሁ? የማንን ቃል ስትሰሙ? እስከ መጨረሻው እንዲያጽናችሁ። ከዛ በኋላ ተጠየቁ። እሺ መድኃኔዓለም እንጠየቃለን። አንቺ ወደ ሲኦል ሂጂ ስልሽ የሲኦል በሩን ለምንድን ነው ያየሽው አላት። እሳቱ አይጠፋም። እንዴት እችለዋለሁ ይሄንን እሳት? ስለ ኃጢአቴ በቃ እያለቀስኩኝ እንዴት ነው መሆነው እዚህ እሳት ውስጥ እያልኩ ያንን እሳት እያየሁ ነው የሄድኩት አለች። ሁለተኛዋ ተጠየቂ። ለምንድን ነው መሬት ያየሽው አላት። በራሴ አፈሬ አለች። በሉ እስቲ ምንም ያኮራ ስራ አለን ደግሞ በራሴ አፈሬ በሉ።
አዎ ጨለማን ተገና አርገን መድኃኔዓለምን የበደልነው ስንት ሌሊት አለ፣ ስንት መዓልት አለ። አዎ በራሴ አፍሬ ምን አለ መምህራንን በሰማው ቤተክርስቲያንን መጻሕፍትን ባላቃለልኩ ንስሐ በገባው ብዬ በራሴ አፍሬ መድኃኔዓለም አለች። ሶስተኛዋ ተጠየቂ ለምንድን ነው ዞረሽ ወደ ኋላ ያየሽ ሄድሽው አላት። መሐሪ ነህ ብዬ ያለች። እስቲ በሉ በማርያም በደንብ በሉ። አይሰማም ድገሙት። ምንድነው ብዬ መሐሪ ነህ ብዬ ጨክነ ለሳት አሰጠኝም ብዬ አዛኝ ነህ ብዬ ርሩ ነህ ብዬ አንተን እያየው አለች። መድኃኔዓለምም ምህረት አድርጌላችኋለሁ ብሎ መልአኩን አዘዘና ወደ ገነት ወሰዳቸው አለ። መድኃኔዓለም ከጨለማ ወደ ብርሃን ያውጣል። ወመኑ መሐሪ ዘከማከ እንዳንተ ያለ መሐሪ ማን ነው? እንዳንተ ያለ ይቅር ባይ ማን ነው? አለ እንደ እግዚአብሔር ያለ መሐሪ አለ ወገኖቼ። የ12 ዓመት መከራን ካቆመማ እግዚአብሔር 1 ዓመት ያለቀሽውን አንቺንማ ይደርስና እንባሽን ያብሳል። ለዘላለም ባንቺ ሕይወት ውስጥ እግዚአብሔር ሳቅ ይፈጥራል። ለዘላለም የለቅሶውን ታሪክ አንስቶ አዲስ ምዕራፍ ከፍቶ በደስታ የምትኖሪበትን ቤት ይከፍትልሻል። ጠብቂው፣ ጠብቀው ወንድሜ። መድኃኔዓለም ያለቀስክበትን፣ ሰው ያጣህበትን፣ ብቸኛ የሆንክበትን፣ የተጎሳቆልክበትን ይሄንን ዘመን ያሳልፍልና እግዚአብሔር ሲጎበኝ ደስተኛ የምትሆንበትን ወጥተህ የምትገባበትን አዲስ ምዕራፍ ይከፍትልሃል። መድኃኔዓለም አዲስ ምዕራፍ ይክፈትላችሁ። እጆቻችሁን ቶሎ ብላችሁ ከፍ አድርጉ ለመመረቅ። እግዚአብሔር በእጃችሁ የጨበጣችሁትን በእግራችሁ የረገጣችሁትን ይባርክላችሁ። በአፋችሁ የተናገራችሁትን ያስምርላችሁ። ተርፎ ከሚቀረው ዘመን ሥላሴ አይንፈጋችሁ። ክፉ አይልከፋችሁ፣ መልካም አይለፋችሁ። ከወዳይ ጠላት ይጠብቃችሁ። ልጆቻችሁን ያሳድግላችሁ። የጤና ሕይወት ዝናብ ያዝንብላችሁ። ሽማግሌዎቻችንን በእድሜ ይጠብቅልን። ሀገራችንን በጽኑ ሰላም ይጠብቅልን። ጎረቤቶቻችሁንም ሰላም ያርግላችሁ። ሀገራችን ዳሯን እሳት ማህሏን ገነት ያርግልን። የቤተ ክርስቲያናችንን ጥፋት አያሳየን። ሁላችንንም ጸሎታችን መድኃኔዓለም ይስማን። የመረረውን አማኑኤል ያጣፍጥላችሁ። የጠመመውን ያቀናላችሁ። የራቀውን ያቅርብላችሁ። የቀረበውን ያሰናዳላችሁ። የሰው እጅ ከማየት ይጠብቃችሁ። ወጥቶ ከመቅረት ይጠብቃችሁ። ወድቆ ከመሰበር ይጠብቃችሁ። አግኝቶ ከማጣት ይጠብቃችሁ። መድኃኔዓለም በዚህ ዘመን የምታስቡትን ከኃጢአት በቀር ሥላሴ ይፈጽምላችሁ። ይችን ሴት ከስቃይ እንዳዳነ ስቃይ አያስነካችሁ። እናንተ ከማታውቁት እሱ ከሚያውቀው ከድንገተኛ ነገር ይሰውራችሁ። ከስቃይዋ ያዳናት መድኃኔዓለም እኛንም ከመከራ ያድነን። እልል ብላችሁ እግዚአብሔርን አመስግኑ። የበደለ ይካስ፣ የቀማ ይመልስ፣ የተጣላ ይታረቅ። ንስሐ እየገባን የመድኃኔዓለምን ክቡር ሥጋውን ቅዱስ ሥጋውን ክቡር ደሙን ተቀብለን ዘላለም በቤቱ ለመኖር እንድንችል ሥላሴ በቸርነቱ ይፍቀድልን። የእመቤታችን የድንግል ማርያም የእናትነት ፍቅሯን ያብዛልን። ቅድስት ኪዳነ ምሕረት ሁላችንን በእናትነት ፍቅሯ ትጠብቀን። ቆየን።